السلام عليكم ورحمة الله وبركاته ድና የተከበራችሁ የኡሙ ሰላሐዲን የዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝዝት ይበል። ሀገራችን ኢትዮጵያንም አላህ ሰላሟን ይመልስልን ዱአ አድርጉ። እና ዛሬ ውዶች የምናወራው ስለ 12 ሚሊዮን ብር ስለተጠየቀበት ስቱዲዮ መንዙማ ነው። እና አዲስ ከሆናችሁ ለቻናሉ ሰብስክራይብ የደወል ምልክቱን በመጫን ቤተሰብ ሆኖ ላይክ፣ ሼር እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። እና ውዶችዬ መንዙማ እንዴት ተጀመረ? ለምን ተጀመረ? አሁን ያለንበት ሁኔታና የበፊት የነበረው ሁኔታ እናወራለን ማለት ነው። ስለሁሉም በፊት የነበረበት ሁኔታ ያኔ የኢትዮጵያ ሙስሊሞች በፊት የነበሩበት አባቶቻችን የነበሩበት ሁኔታና አሁን ያለንበት እኛ ያለንበት በጣም ልዩነት አለው። ምክንያቱም እኔ ስለ መንዙማ ጅማሮ ለመጠየቅ ሞክሬ ነበረ ማለት ነው። ባገኘው ሰው መንዙማ ሲጀመር ዲያዋ ለማስተላለፍ ነው ብለዋል። አሁን እንደሚሉት ማለት ነው ዲያዋ ለማስተላለፍ ነው። ግን የዛኔ ኢህአዴግ በፊት የነበረው አገዛዝ ክልክል ነበረ ለሙስሊሞች ምንም ነገር ቢሆን ማለት ነው። መቼም ታሪኩን ታውቁታላችሁ ሁላችሁም ማለት ነው። ሁላችንም እናውቃለን። ሙስሊሙም ቢሆን ሀገራችን ያኔ ክርስቲያኑም ቢሆን የሙስሊሞችን ታሪክ ምን አይነት ጫና ሲደርስባቸው እንደነበረ እናውቃለን። በዚህ እንገነዘባል ማለት ነው። እና እውነትም ሆነ ውሸትም ሆነ አላሁ አለም እንግዲህ ዞሮ ስበቡ በነበረው አገዛዝ ምክንያት ነው። ዲያዋ ምንም ነገር መሰለን አንድ ሰው ሶላት ስገድ ለማለት በስርዓቱ በቀጥታ ዲያዋ ማድረግ አይቻልም ነበረ። መስጊድ ሰብስበው እንደዚህ ነው ተብሎ ምክንያቱም ሀዛ አላቸዋ እና ማለት ዲያዋ ማድረግ አይችሉም ነበረ። ሶላት ስገዱ፣ ጾም ጾሙ፣ እንደዚህ አድርጉ ምናምን ዘካ የጎረቤት ሀቅ ምናምን ዲያዋ ማድረግ አይቻልም ነበር አሉ። እና በዛ ሰበብ ያኔ በመንዙማ በእንጉርጉሮ አርገው ነበረ እንትን የሚሉት አሉና አላሁ አለም ዞሮ ስለዛ። ግን አሁን ያለንበት ሁኔታ ማንኛውም ሰው በማንኛውም ቦታ ማንኛውም ሃይማኖት ይኑረው በየሱቁ በየምግብ ቤቱ እንደዚህ በየገበያው ቦታ በየባሱ ያኔ ማንኛውም ሰው በቃ ሃይማኖቱን እየሰበከ ነው። ሃይማኖተኛ ነኝ የሚል ማለት ነው። ማንም ከልካይ የለም። ታዲያ መንዙማው ምን አስፈለገ? ለምንድን ነው መንዙማው ያስፈልገው? አላውቅም። ብቻ መንዙማው ትክክል አይደለም። በተለይ አሁን የሚባለው መንዙማ እና ማንም ሳያስገድዳቸው ዲያዋ ማድረግ እየቻሉ በቃ መንዙማው ለዲያዋ ነው። እንዲሁ ማንኛው ሰው ነው እውነት ብሎ የሚቀበለው? እንግዲህ ባለማወቅ የሰው ልጅ ሊቀበለው ይችላል። የሚያውቅ ሰው ግን እኔ እንጃ ሊቀበለው አይችልም። ይሄን ነገር ማለት ነው። በመንዙማ ዲያዋ አድርጋለሁ የሚለውን ማለት ነው። ምን አይነት አእምሮ ነው? እና መንዙማው አስለን ሲጀመር ማለት ነው እንዲሁ ዘፈን ይሻላል። ዘፈን እኮ ክልክል ነው። ያኔ ወንጀል ነው፣ ትልቅ ወንጀል ነው በጣም። ግን አንዳንዴ ዘፈኑ ይሻላል። ምክንያቱም ያን አላህን ማመጽ ብቻ ነው እንጂ የአላህን ስልጣን ሙልጭልጭልጭ አድርጎ ለሌላ ግለሰብ መስጠት አይደለም። ዘፈኑ አይደለም እንዴ? ዘፈኑ የሚዘፈነው ያኔ አንድ ሰው ሴትም ዘፈነው ወንድም ዘፈነው ዝም ብሎ ስለ ተፈጥሯዊ ነገር ሊዘፈን ይችላል እንጂ ስለ ፈጣሪ ገብቶ እንትን አይልም ማለት ነው። እና የፈጣሪን የአላህን መብት ሙልጭ አድርጎ ለፍጡራን መስጠት ነው መንዙማ። እንግዲህ አብዛኛው ያኔ ረሱልና ወድሳለን ይላሉ። ረሱል ሰለላሁ ዐለይሂ ወሰለም ሲያወድሱ ሙልጭልጭ አድርገው የአላህን
የአላህን መብት ለረሱል ሰለላሁ ዐለይሂ ወሰለም ይሰጧቸዋል። ብዙ ነገራቶች አሉ ማለት ነው። በጣም ብዙ የክህደት ቃላቶች አሉ በመንዙማ ውስጥ። በጣም አደገኛ ነው። የምር በጣም አደገኛ ነው መንዙማው ማለት ነው። እና አንደኛ በሃይማኖት ስም ስለሚሰራ ወንጀሉ ከባድ ነው። በሃይማኖት ስም አላህ አላህ ረሱል ረሱል እየተባለ ነው መንዙማው የሚባለው። ድቤ እየተደበደበበት ክላሲክ ተጨምሮበት እንዴት ነው እንዲያው እችለው የሚያደርጉት አላውቅም። ብቻ እሱ ሙአዝ ሀቢብ አሁን 12 ሚሊዮን ብር ለስቱዲዮ ለመንዙማ ማውጫ ወይንም ደግሞ ክላሲክ ዘፈን እንደዚህ መንዙማ አስመስሎ ለማውጫ ነው እንትን እያለ እየተጠቀመ ያለው አሁን እንግዲህ ማለት ነው። እና ገብታችሁ ብታዩት አሁን ትደነግጣላችሁ። የምር በየላይቭ ምናምን በቃ በውር በድንብሩ ነው እሱ አሁን እየሄደ ያለው ማለት ነው። በውር በድንብሩ ማንንም አይሰማም። አንድ ሰው እንዴት ሙስሊም ወንድሞ ሲመክረው ሙስሊም እህቷ ሲመክረው የሰው ልጅ በቃ ጥፋቱን ማየት ነው እንጂ ያለበት ምን አባክ ታመጣለህ ተብሎ እንዲሁም ወንጀል አሻሽሎ ወንጀል አሻሽሎ ሀዛ ነበረበት አሻሽሎ መስራት ደህና ነገር ይመስል በጣም ነው ወላሂ የሚገርም የሚያሳዝነው ጭምር ማለት ነው። እና ተው ሲባል አንድ ሰው በሃይማኖት ዙሪያ ሆነ በተለይ በቃ ሃይማኖት ነው፣ ቀልድ የለም። ስለዚህ ተው ይሄ ነገር ወደ ወንጀል እየገባህ ነው፣ ወደ ክህደት እየገባህ ነው ሲባል እሺ እንዴት ነው ተብሎ መመለስ ነበረበት ብዬ ማለት ነው። እሱ ግን እንዲሁም እያሻሻለ በአሁኑ ሰዓት አስለን እሱም የመሳሰሉቹም ያኔ አብዛኞቹ እንደዛው ነው እየሄዱ ያሉት ማለት ነው። በልክ ነው፣ በውር በድንብር ነው። እና አሁን ላይ በላይ ምናምን ገብታችሁ ያኔ ባሉበት ገብታችሁ ብታዩ በጣም ነው የምትገረሙት ማለት ነው። እንዴት አንድ ሰው ለዚህ ደረጃ ያኔ በልክ ተነሳስቶ እንዴት እንደዚህ ጥፋት ያጠፋል? እና ሸይጣንም እኮ እንደዚህ ብሎ ነው ገደል የገባው። ሸይጣን መጀመሪያ አደምና ሐዋን ሲያሳስት ጥፋተኛ ነህ ሲባል አዎ ጥፋተኛ ነኝ ብሎ እንደ አደም እስትግፋር ወይንም ደግሞ አላህን ምህረታ ጠይቆ ይቅር በለይ ብሎ በነበረ ሀሂ አይደርስም ነበረ ማለት ነው። እሱ ግን እንደዛ አልፈለገም ነበረ ሸይጣን ማለት ነው። እንደ ዙርዮቹን ሁላ ነው የማበላሸው እንደዚህማ ጥፋተኛ መሀልከኛ ይቅር አለ። ይኸው ዛሬው ድረስ እንደተረገመ ነው ማለት ነው። እና ለማንም ቢሆን እልክ ለማንም አይሆንም። እኛ ደካሞች ነን፣ ጀነትን ያሳጣናል። ደካሞች ነን፣ ጀሀነም እሳትን አንቻቻልም፣ አንቋቋምም። ስለዚህ ለጀሀነም ነው የሚያበቃን እልክ ማለት ነው በሃይማኖት ሲሆን። እና አላህ የመልሰው እሱ ሙአዝንም እንግዲህ ምን ይባላል። ሌላው ደግሞ ሙአዝ መጀመሪያ ሲጀምር የነበረው የሙአዝ እንትን ነሽድ ብሎት ሲጀምር ማለት ነው። መንዙማው በፊት ነሽድ ብሎት ነበረ። በዛን ሰዓት ደህና ነበረ። ደንበር ማለፍ ሲጀምር ተው ሲሉት ሰዎቹ ሀዛ አሻሽሎ ደንበር ሲያለፍ ተው ሲሉት አሻሽሎ ደንበር ሲያለፍ እዚህ ደረጃ ደረሰ ማለት ነው። በቃ አሁን ራሱን አያውቅም፣ ራሱን ስቷል ማለት ነው። አላህ ይመልሰና አላህ ይመልሰው። እሱን ምንም ማድረግ አይቻልም። በጣም ነው የሚያሳዝነው ወላሂ። እና መንዙማ ምንም በአሁኑ ሰዓት አስፈላጊ ነገር አይደለም። በየቦታው ዳዕዋ ማድረግ ይቻላል። መንግስትም አይከለክልም። ህብረተሰቡም ሰልጥኗል በአሁኑ ሰዓት አልሐምዱሊላህ። ምንም ራስን መሸወድ አያስፈልግም። ምክንያቱም ራስን መሸወድ ያኔ ለማንም ጉድለት አይሆንም። የሚጎድልበት እሱ ራሱ ብቻ ነው። ወይንም ደግሞ በዛ ራሱን በሸወደበት ነገር የሚያጣው ነገር የሚኖረው ሰውየው ራሱ ብቻ ነው እንጂ ማንም ሰው በሱ ቦታ የሚሆንለት የለም ማለት ነው። እና አላህ ይጠብቀና እንደዚህ ያለው
እንደተከታተላችሁኝ ተስፋ አደርጋለሁኝ። እንደተጠቀማችሁበትን ተስፋ አደርጋለሁኝ። አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።